የአውታሩ ሲኒየር ትመስለኛለህ። ያንተ ባች እነማን ነበሩ? በዛ ጊዜ የነበረን ትዝታስ ምን ይመስል ነበር? ቤተልሔም ወልዴ፣ ሊሊ ተስፍሽ፣ ተስፋዬ ጫላ፣ እነ ዮሴፍ በቀለ አይ ቲንክ አንድ አካባቢ ምናልባት የአንድ ዓመት የሁለት ዓመት ልዩነት ነው ሊኖረን የሚችለው ብዬ አስባለሁ። መስፍን ጉቱ ተቀራራቢ፣ እነ ካሌብ ተስፋዬ፣ ሌሎችም ይኖራሉ። ግን ዘሴም እነ ምህረት ይተፋ ተቀራራቢ አካባቢ ነው ነበር። ያ ዘመን ስታስታውሰው ብዙ ደስ የሚሉ ትዝታዎች አሉ። ማስታውሳቸው ጥሩ ግንኙነት ነበረን፣ ጥሩ መዋደድ፣ ጥሩ ፍቅር ነበረ። ጸሎት ይዘወተር ነበር። ትዝ የሚለኝ በሳምንት ውስጥ አትሊስት በትንሹ ሁለት ቦታ ላይ ጥሩ ጸሎቶች ነበሩ። እነዚሁ ለምሳሌ ሽብሸባ አካባቢዎች ጋር በጣም ብዙ ቀርብ ነበርና በዛ ብዙ ተጠቅሜ ያለሁኝ በተለይ አዲስ አበባ በቆየሁበት ጊዜ። ስለዚህ እሱ የነበረው ደግሞ በጣም ንጹህ የሆነ ፍቅር ትዝ ይለኛል። ቅንነቱ ትዝ ይለኛል። መዝሙሮች የአንዳችን መዝሙር ገና አልበም ላይ ሳይወጣ ነበረ የምንዘምረው። የአንዳችን መዝሙር እንዘምራለን። ልክ የጋራ መዝሙሮቻችን ነበር የሚመስሉት እና እንደሱ አይነት ነገሮቹ ትዝ ይሉኛል። ትራቨል እናደርግ ነበረ በገጠር አካባቢዎች ብዙ እንወጣ ነበር። እሱ በጣም ደስ የሚል ትዝታዎች አሉት።